ደግሜ ደጋግሜ ርዕሰ ሊቃውንትን እኔም ማመስገን ፈልጋለሁ። ያለ ድካም ያለ መሰልቸት እንደ መምህራን ጉባኤ አስፍቶ አትሮንስ ዘርግቶ ወንበር ተክሎ በማስተማር እንደ አንድ ሐዋርያና ሰባኪ አንድ ገጠር ቤተ ክርስቲያን አይደለም፣ አንድ የከተማ ደብር አይደለም፣ አንድ አውራጃ አንድ ወረዳ አይደለም። በመላው ዓለም የምትገኘዋን ቤተ ክርስቲያንና በውስጧ ያሉትን ምእመናን ሕፃን፣ ልጅ፣ አዋቂ፣ አዛውንት ወዘተርፈ ሊቅ ከሊቅ እስከ ደቂቅ ባጭሩ በማስተማር ያለ ስንፍና ያለ ሀኬት ይህንን ሁሉ ስራ እየሰሩ ከዚህ አልፎ ተርፎ ደግሞ ከፈውስ መንፈሳዊ ጎን ለጎን ፈውስ ስጋዊ መኖር አለበት ብሎ መስራት ይህ የእግዚአብሔር ምርጫ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ጥሪ የሆነለትና እግዚአብሔር የወደደው የሚሰራው እንጂ የማንም የማን ልስራ ብሎ ስለተነሳ የሚሆን አይደለምና ይህንን አቅሙን፣ ጉልበቱን፣ ጥበቡን፣ ማስተዋሉን፣ ብርታቱን፣ ወኔውን፣ በጎ ሀሳቡን የሰጠዎት እግዚአብሔር የተመሰገነ ይሁን እንላለን። እኒህ ታላቅ መምህር ሉቃስ ሆነው ነው የተገኙልን። ቅዱስ ጳውሎስ ባለመድኃኒቱን ሉቃስን ቅዱስ ጳውሎስ መርጦ ከሁሉም በላይ ባለመድኃኒቱን ሉቃስን ላኩልኝ፣ ይዛችሁልኝ አምጡ ነው ያለ። በእውነት መምህር ገብረ ኪዳን በጣም ርዕሰ መምህራን ርዕሰ ሊቃውንት ተብለዋል። በጣም ጥሩ ነው እና እሳቸው ሁሉንም ቅዱሳት መጻሕፍትን የአራቱ ጉባኤያት መጻሕፍትን ሁሉም በመተርጎም ያ መጽሐፍ የሚለውን ደግሞ ከስራ ላይ በመዋል በእውነት ጥሩ ስራ እየሰሩ እንደሆነ እኛ አረጋውያን ስንሆን የጥንት ሰዎች ስንሆን ሁሉን ያየን ስንሆን ይህንን ከዚህ ጸጋ ላለመውጣት የርዕሰ ገዳማት አድባራት ወገዳማት የቅዱስ ቂርቆስ ገዳማ በምኔት መምህር አባ ገብረ ሥላሴም በጣም ጠንካራ ናቸው። እየተዘዋወሩ ስለጠየቁን ስለጋበዙኝ በተለይም ብፁዕ አቡነ አብርሃም ይህን ከፍተኛ ሀሳብ